1000 ብር ታያለሽ እንዴ? 50 ብር አይበቃሽም ለዚህ ለጨረጨሰ ዕቃ? ናስኪ አንዴ ስማ፣ ኩኩሻን ካገኘው ማለት ነው ማሂና ኪራ ከፍ ዝቅ ይበሉ ጋር ናቸው በለው። እሺ ድጋሜ እንገናኛለን ብዬ አላሰብኩም ነበር። እኔ ስላንቺ እያሰብኩ ነበር። አንቺ ላይ አላሰብሽም? ውይ ብታይ ካላንተ እህል አልበላ ብሎኝ ባሌ ዋረግ ጃማ ብረድስ ያለው አንተ ኩኩሻ ኪራና ማሂ ዘጋር ናቸው። እንደምሽ ግር ተጣበቀብኝ እኮ ሲያስጠላ። ድሮ ምን ነኝ ጥፋተኛ? እወድሻለሁ ብዬ ነገርኳት፣ ጠገበችብኝ። እኔን ትለቀኛለህ ወይስ? እኮ እሺ ስልክሽን ልቀቀኝ። አንተ ኩኩሻ አንተና እንዴ ማወራው? አቤት። ጭራሽ ደግሞ በሙሉ አይንም ማታየኝ? ምን እንድላስበሽ ነበር ከማንም ወጣጤ ጋር እየተለፋደርሽ እያየሁሽ? በተራህ ቀንተህ ነው ማለት ለምን ነው የምቀነው? እሺ ግን ታውቀው የለሱ አዛዥ ያደረገኝ ነበር አይደል? እንዲህ መርፌና ክሩ ናችሁ እያወራችሁ እያዛገኝ አይከብድም? ባላመንኩኝ ጥራውን ነኝ ጋር ኧረ ተይ ይቅርብኝ። እንዲሁም ፀሐዩ ራሴን ቀጥቅጦኛል። ጭራሹ ተጨምሮ ደግሞ ጭንቅላቴ ላይ ፈነዳው። እና መንከኝ ማራምሽ ነው እንደሚመስልሽ? እሺ ሄሎ ደውይና መልሽ። ምን ላድርገው? እንጃ ምን አውቄልሽ። የት ሆነሽ ነው? እዛው ነኝ ባልኩሽ። 5 ደቂቃ ብቻ። መኪና ውስጥ ነኝ። አይ እሺ ይበቃቸው። ኩኩሻ ቁራሌው በሆነ ባልሆነ አትቅራሺ። ባይ አበቤ ወይ ሹፌሩን ሰላም በልኝ። ለምን ሹፌር መኪና ውስጥ ነኝ አላልሽም? እኮ ያሟል። በልቻው ኩኩሻ ቁራሌው ከልቡ ይፈነቅቅብሻል። እሺ ቁራሌው ዛሬም ከዚህ ምቀኛ ጋር ልደረቀ። አንተ ኩኩሻ ና። አረ እሱ የላችን ብላችሁ ልታጫውቱኝ ናጀ ተባልክ አይደል? ዝም ብላ አመጣም። አገሉኝም። አንተ ግደሉኝ። እንዴ አንተ ያማል እንዴት አምጫማቼ? ዝም ብዬ ሳይ በሽተኛ ነህ? እኔ ምንሽ ሁሌ በግራ ጎንሽ ነው የምትነሺው? ምንድን ነው የምታወራው? አይ አንቺም እኮ እንጀራ እናቶች ብኝ ስራ ፈት። አንቺ ቀልደኛ ነሽ። እኔ ሩጫ ላይ ነኝ። እንገናኛለን። ሲያስጠላ። አይ ገደሉኝ በቃ። ወይ እሺ ኩኩሻ ደግሞ ምንድን ነው የምትደባበቀው? ማንን? ቆይ ከማን ጋር? እኔ ምን አቅልሃለሁ? አንተ ንገረኝ እንጂ። እሱን ተይውና ደግሞ እንዴት አባሽ ነው ያማረብሽ አይደል? ደግሞ ከወንድሜ ጋር ምንድን የተባባላችሁት? እኔ ምንም አላልኩት። እሱ ነው እንጂ እንዳረው ገበያር ምን ሲንጓጓ የነበረው። ምን ታዩ በቃ። ድሮ ምን እኔ ጥፋተኛ? ፍቅር ለማይገባ ሰው ፍቅር መናገሪ ማለት ፍቅር አይገባሽም ደነዝነሽ እያልከኝ ነው? እኔ አላልኩም፣ ግን ካንቺ ይልቅ ወንድምሽ ነው ደነ በቃውንም አታርፉማ። በቃ እኔ ልሂድሽ ማለት ቤት እመጣለሁ። ፋዘር ሰላም በልኝሽ። ምንድን ነው ይሄ ተመታ ቁራሌ የሚያመልጥ ይመስሎታል? አረ ደግሞ እንደለመደው ለማኪ ነግሯት በኋላ ተዋት እባክህ። እሷ እኔ ስልችት ብሎኛል። ኦ አንተ ቀልደኛ ነህ። ተነስ እንዴ ያማ ምን ሆንክ? ማለት ምን የሰው በር ላይ ያጋድማል? ምን ልትንሽ ተታገስክ? ለሰው አስል እኮ ነው የቀሰቀስከኝ። ምን ያማል እንዴ? ምንም አንተ ነህ ምቀኛ። ምንድን ነው ያልከው? ምንድነው ቢኑ? አረ ኖርማል ነው ሲላ። አይ ናስኪ
አተ ምንድነው ከቴ ስራ አልጠፋም ያልከው? ማኔ ቆይ ከማን ጋር ከማን ትላለህ እንዴ? ከማይ ጋር ነው። መች በቅጦ አግኝቼት ነው ከሷ ስር ሆኖ ጭራሽ ማግኘትም ትፈልጋለህ? እንደ ሀሳብ ምን አቤት ወንድም እየጠበቅኩ እኮ ነው። የት ሆነ ነው? ታች ሰፈር ነኝ። የት ነሽ? ከፍ ዝቅ ይበሉ ጋር ነኝ። መጣሁ። ስማ አንድ ጫማ ሸጠልኝ ብለህ እህት አጠገብ ዳግመኛ ትደርስና ዋጋን ነው የምሰጥሽ። እሺ ድጋሚ አልነግርህም። እሺ አሁን ደርሶ እንደምሉን ይላል እንዴ? ሲያስጠላ። ቆየህ እኮ ሰው እያወራው ነበር እና ፊትም ምንድነው የምዘፈዝፈው? ስሚ ከዚህ በኋላ ድጋሜ ኩኩሻ ከሚባል ልጅ ጋር ባይሽ ማለት ድጋሜ ከሱ ጋር ባይሽ ቤት አስሬ ነው ማስቀመጥሽ። ቆይ ምን ላደርግ ነው ከሱ ጋር የምታየው? ጓደኛ አይደለም እኮ። ስሚ እሱ አይመለከተኝ። እሺ ቆይ ምን ብሎክ ነው? እዚህ ከማንም ቆራሌ ጋር ትንቀልቅ የማንነት እንደሆንሽ አትርሽ። ወይ ወንድም ያልተፈጠረ ነገር አታውራ እስኪ። ድጋሜ አልነግርሽ። አሁን ቶሎ ነው ሰዓት እየሄደ ነው። እሺ ተረጋጋ እስኪ። ምን ተከትረሽ ታይኛለሽ? አልቀረብህም ወሸከት እያየሁ እንዴ? አንተ ፕላንህን ማወቅ አለብኝ። እይታህን ለማስቀየር ማድረግ የምትፈልጋቸውን ነገሮች ማወቅ መቻል አለብኝ እንዳስቀየር። ምክንያቱም አንተ መሪ ነህ ካልኩ እኔ ደግሞ ላንተ አይዲያ መስጠት መቻል አለብኝ። ያ ነው የረዳት ትልቁ ስራ እሱ ስለሆነ ማለት ነው። ስለዚህ አንተ አምጥተህ የሆነ ሐሳብ ስትሰጠኝ ያንን ሐሳብ ነው ብዬ ምንድነው ቆንጆ አድርጌ ሰርቼ ምሰጥህ እና ህይወት የሚዘራው ማለት ነው። ስለዚህ ካንተ ሐሳብ መቀበል መጀመሪያ መቻል አለብኝ፣ አዳማጭ መሆን ማለት ነው። እና ያንተን እይታ እፈልጋለሁ። ባሌ ትልቅ ቦታ ደርሶ ማየት ነው የምፈልገው። ሌላ ምንም በቃ ምንም ሌላ ምንም ስራ የለኝም። እሱን ፑሽ ማድረግ ስለሆነ ስራዬ ማለት ነው። በሐሳብም ሊሆን ይችላል፣ በጸሎትም ሊሆን ይችላል፣ በምንም አግዢው ብቻ እዛ ቦታ መድረስ አለበትና